ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ በሙሉ እንዴት ናችሁ? ደህና ናችሁ? በያላችሁበት ዓለም ዳርቻ በሙሉ ሰላማችሁ ይድረስ እያልኩኝ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ ይዤላችሁ የመጣሁት ነገር ቢሆን መግቢያው ላይ እንደጠቀስኩላችሁ ያው ሰላም ብያለሁኝ። እንዴት ናችሁ? ከኔ ጋር ሁሉ ሰላም አለው። ዛሬ አጭር ከማውቀውና ከምሰማው ነገር ላይ አጭር ነገር ወደ እናንተ ይዤ መጥቻለሁኝ። አዳምጡኝ። በላይክ እየገባችሁ በላይክ አበረታቱኝ። ሼር፣ ሰብስክራይብ ቻናሌን ወደ ማድረግ ደግሞ እንዳትረሱ እያልኩኝ አጭር መልእክት አለኝ። እሱም ምንድን ነው ብትሉ ብዙውን ጊዜ በአረብ ሀገራት ይሁን በተለያየ ሀገራት ላይ ሰርተን ወንድ ልጅ የምንቀልብ ሴቶች እስኪ የት ነው ያለነው ብለን ለምን እራሳችንን አናይም? ምንድን ነው የምንሰራው ብለን ለምንድን ነው ማናየው? መተን ገና 2 ወር 3 ወር ሳይሞላን አንዴ እንደዚህ ሆነብኝ፣ አንዴ እንደዚህ ያረኩኝ፣ አንዴ እንዲህ ነገር ተበላሽብኝ ብሎ ወንድ ልጅ ሲጠይቀን ለምንድን ነው የሚጠይቀን ብለን ለምንድን ነው ማናስበው? ሴቶችዬ እራሳችንን በጣም መጠበቅ አልቻልንም። እራሳችንን የት ነው ያለነው ብለን ማየት አልቻልንም። እራሳችንን ማየት አለባችሁ ሴቶች። እምላችሁ ነገር ቢኖር ማለት ነው በአሁኑ ሰዓት ወንዶችን ለመተቸት አይደለም። ወንድ ልጅ ማለት ወንድም ነው። ወንድ ልጅ ማለት አባት ነው። ወንድ ልጅ ማለት ልጅ ነው። ወንድ ልጅ ማለት ባለቤታችን ነው፣ ሁለመናችን ነው። ግን አልፎ ተርፎ ወንዶችን ደካማ የምናደርገው ማን ነው? እኛ ነን። እንዴት ነው ደካማ የምናደርገው? እዚች ጋር የአረብ ሽንት ቤት ጠርገን ማለት ነው እሱ የሆነ ነገር እንዲሆንኩኝ እንደዛ ሆንኩኝ ሲል በርታና ስራ ጠንክር ከማለት ውጪ ቁጭ ብለህ ብላ ብለን ማለት ነው ክፍተት የምንሰጥ ማን ነው? እኛ ነን። እኛና እኛ ብቻ ነን። እዚቻ ያንን ነገር ደግሞ ለምንድን ነው ይህንን ነገር ማለት ነው መቅረፍ ለምንድን ነው ያልቻልነው? ለምን እድገት አጣን ብላችሁ ለምንድን ነው የማታስቡት ሴቶችዬ? አደራ እምላችሁ ነገር ቢኖር ማለት ነው ጠንካራ ሴት ወንድን ጠንካራ ታደርጋለች፣ ሰነፍ ሴት ግን ወንድን ታሰንፋለች የሚባለው ትክክል ነው። ለምን ቢባል ማለት ነው ስንፍናችንን የአስተሳሰባችንን ስንፈት ማለት ነው ወንድን ልጅ እንዳይበረታ እንዳይጠነክር ያደርገዋል። የኛ ጥንካሬ ብቻ ጥቅም የለውም። እኛ ጠንካራ ከሆንን እሱም ደግሞ ማለት ነው እንዲጠነክር ማድረግ መቻል አለብን ሴቶችዬ። እና እዚህ ላይ ትኩረት አድርጉ፣ ላይክ አድርጉ። የተለያየ አዳዲስ ነገር ይዤላችሁ እንድመጣ ኮሜንት ላይ በዚህ ነገር ላይ ሰሪ ብላችሁ አበረታቱኝ። እና ከእናንተ ምንድን ነው የምፈልገው ላይክ እና ሰብስክራይብ ሼር በማድረግ ሁሉም ቦታ እንዲዳረስ አግዙኝ። እና በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። የመዳም ቅመሞቼ ተጠንቀቁ፣ ራሳችሁን ጠብቁ። እና ራሳችንን ጠብቀን ራሳችንን ቢዝነስ ውመን እንሁን። ቢዝነስ ያላት ሴት እንሁን። ቢዝነስ የራሳችን መኖር አለበት። ወንድ ልጅ አይኖረው ደብቂው የሆነ ነገር አይደለም። አግባብ አለው። ሁሉም ነገር አግባብ አለው ሴቶችዬ። እና ተጠንቀቁ ነው የምላችሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።